አንድ ብሂል አለ። ምን መሰለ ዲያቆን ሳሚ፣ ችግር የለውም ነፍስ ትሰማለች የሚባል ነገር አለ። ይባስ ብሎ ደግሞ ቋንቋን እንደዚህ በመሆኑ ብቻ ምክንያት ያገኙ ሌሎቹ ደግሞ ቋንቋውን እስከ ጥግ ድረስ እስከ ማምለክ ድረስም ደርሰው ልሳን የሚባል ቋንቋ እየሰማን ነው። ልሳን እያሉ የማይቻል ቋንቋን እየተናገሩ ህዝቡ የማይሰማ ምንድን ነው? በነገራችን ልሳን ምንድን ነው? ትርጉሙ ራሱ ፋይዳው ጥቅሙ ምን ነበረ? ከመነሻው ስንነሳፍ ወደ መንፈሳዊ ስናመጣ ቤተክርስቲያን ዛሬ እየተጎዳችበት ያለው ብዙ ዘመናትን ቤተክርስቲያን ውስጥ እየቆዩ የአካባቢውን ቋንቋ ባለመልመድ ምክንያት ብዙ በጎች ከበረት ወጥተው ጠፍቶብናል። ይሄ የማይካደንቅ ነው፣ እውነተኛው በጋድ የታወቀ ነገር ነውና እንዴት ነው? ለምን ነበረ ሰው በስጋ እንኳን ይሄንን ከተጠቀመበት ለምንድን ነው በተለይ አገልጋዮች በተለይ ካህናት ማንሳት እንችላለን በዚህ ጉዳይ ላይ በኦሮሚያና ደግሞ በደቡብ ብትሄድ የህብረተሰቡን ቋንቋ ለመልመድ 30 ዓመት 40 ዓመት 50 ዓመት 10 ምናምን ዓመት እየኖሩ ብዙዎቹ በቋንቋቸው ባለመማር ብቻ ከበረቱ ወጥቶ እየጠፉ እንደሆነ የምናየው ጉዳይ ነው። ለምንድን ነው እነሱ አንተ በ2 ዓመትና በ5 ዓመት 2 ቋንቋ ተጨማሪ ከለመድክ በእቅድ ሳይሆን በአጋጣሚ ካገኘውበት ልጠቀም ካልከው አንፃር ከተጠቀምክ ለምንድን ነው ሊጠቀሙ ያልቻሉበት? አገልጋዮቹ ለዛውም ደግሞ የእግዚአብሔርን መንግስት የሚያገለግሉ የእግዚአብሔርን በጎች እንዲጠብቁ አደራ የተሰጣቸው በጎችን ጠብቅ አሰማሪያ ተብሎ ከክርስቶስ ከአምላክ የተሰጡ እረኞች ናቸውና ለምንድን ነው ሊለምዱ ያልቻሉት ብለህ እንዴት ነው የምታየው? ይህን መልከታ ምንድን ነው? አመሰግናለሁ። ያው የመጀመሪያው ነገር የተሰጠን ነገር ያለማወቅ አንዳንድ ጊዜ በጣም ዋጋ የሚያስከፍል ነገር አለው። አንዳንዴ በቤተክርስቲያናችን አሁን ከምናያቸው ነገሮች አንጻር ቅድም እንዳነሳው ከጥያቄው አንድ አካባቢ ላይ አንድ ህብረተሰብ ወይም ደግሞ አንድ ሰው ይመጣና የቤተክርስቲያን አለቃ ተደርጎ ወይም ደግሞ የቤተክርስቲያን የሰው የመንጋው እረኛ ተደርጎ እንደ አካባቢ ይሾማል። በመሰረቱ አሁን በብዛት ይህ ነገር ልናነሳው የምንችለው ከሰሜኑ ክፍል ነው። አብዛኛው የቤተክርስቲያን አባቶቻችን ከሰሜኑ ክፍል ተወስደው ወደ ኦሮሚያ ክልል፣ ወደ ደቡብ ክልል፣ ወደ ተለያዩ የሀገሪቷ ክፍል ላይ ይላካሉ። ይህም ደግሞ ምናልባት የአብነት ትምህርት ቤትን ከማስፋት አንጻር፣ ቤተክርስቲያናችንን ከማሻገር አንጻር፣ ቤተክርስቲያናችን ከክፉ ነገር ከመናፈቃን ከሌሎች ነገር ከመጠበቅ አንጻር ተብሎ ታስቦበት የተላከ መጀመሪያ ይሄ ነገር ነበር። በጎ ዓላማ ነበረው። ይህን በጎ ዓላማ ከመርሳት አንጻር ነው። አንዳንድ ጊዜ አሁን በጣም የሚገርመኝ እንደውም ከዚህ አንጻር ነው በደንብ አድርጌ ላብራራልህ የምፈልገው። አይደለም እዛ አካባቢ ተወልዶ ማለት ከሌላ ሀገር ተነስቶ የመጣው የመንጋው እረኛ ተውና ልጆቹ ተወልደው በሚያድጉበት ሰዓት እንኳን የዛን አካባቢ ቋንቋ እንዳይመሩ እንኳን ይብን እንደዚህ መከልከል የሚችልበት አጋጣሚ ሰው አለ። በጣም የሚገርም ጉዳይ ማለት ከምንም በላይ እረኛ ተብሎ የተላኩ ሰዎች በራሳቸው ምንደኛ ሆነው የሚገኙበት አጋጣሚ አለ። እነዛ እረኞቹ ለቤተክርስቲያን ማለት ለሀገሪቷ ወይም ለአካባቢው ለመንጋው ጠብቁ፣ አሳልፉ፣ አሻግሩ ተብለው የተላኩ ሰዎች የሚፈልጉት ነገር ምናልባት አካባቢ ላይ እንደምታውቀው እንደ አንድ አካባቢ ብንወስድ ኦሮሚያ ክልል ወይም ደግሞ ደቡብ ክልልን እንውሰድ። በቀላሉ ልክ የሚላከው ያ እረኛ ይኖራል እንደ አካባቢ። ልክ የሚያገለግለው ህብረተሰብ የተለየ ቋንቋ የሚያወራ ነው። የግዴታ እርሳ ወይም ያ ሰው የሚያወሩት ቋንቋ ላያወራ የሚችልበት አጋጣሚ ጉዳዩ እረኛ የሄደበት እኮ በጎቹን አላምዶ መጠበቁ ነው ትልቁ ጉዳይ ማለት ነው። የእረኛም ዋና ዓላማውም ደግሞ እሱ ነው። ከፊት ለፊታቸው እየመራ የሚሆን እንደ አካባቢ ሁኔታ ሊወሰን ይችላል። ከኋላቸውም እየተከተለ ይሁን የሚሆነው ነገር ምናልባት እንደ አካባቢ ሁኔታ የእረኛው አካሄድ ሊወስነው ይችላል። ምናልባት እሱም የመጣበትም ራሱ የሆነ መንገድ ሊኖረው ይችላል እና ልክ የሚያስቡት ያኛ እዛ አካባቢ የመጡት ማለት በእረኝነት የመጡት ሰዎች እረኞቻቸውን ማለት በጎቻቸውን የመጠበቅ ማለት የበጎቻቸውን ማንነት ካለመረዳት አንጻር የመጀመሪያው ነገር ችግር የሚፈጥረው የበጎቻቸውን ማንነት ካለመረዳት የተነሳ በጣም ችግር ይፈጥራሉ። አንድ እሱ ነገር ነው። በሁለተኛ ደረጃ
በጎቹ ምን ይፈልጋሉ? ምን አላቸው? በምን አይነት ቋንቋ እነዚህ በጎች በጠብቃቸው ነው የበለጠ እነዚህን በጎች ወደ ቤቴ ወደ በረቱ ማስገባት የሚችላቸው? ከዚህ በረት እንዳይወጡ ማድረግ የሚችልበት መንገድ ምንድን ነው? የመጀመሪያው ነገር ቋንቋ ማወቄ ነው። የእነዚህን የአካባቢውን ቋንቋ አውቄ ሲጀምር እኮ ትምህርተ ኖሎት የሚባል ትምህርት አለ። እውነት ነው። በትምህርተ ኖሎት ውስጥ ራሱ ይሄ የአካባቢ አንድም ሰው ደግሞ ይሄ ከስብከትም አንጻር የስብከት ዘዴ የሚባሉ ኮርሶች ይሰጣሉ በቤተክርስቲያን። እንደሚታወቀው ስብከት ዘዴ በሚመሩበት ሰዓት የመጀመሪያው ነገር የአካባቢን የሚያስተምረውን አካባቢ የሰዎቹን የነባራዊ ሁኔታ ማስተመቻል አለበት ይባላል። ከዛ ባሻገር የቋንቋቸውን ችሎታ መጣ። ቤተክርስቲያን ቋንቋዋ ህብረተሰቡ የሚናገር ቋንቋ ነው አይደል? እንደ እውነታው እስኪ እኔ ይህንን ከመነሻ እንድታመጣልኝ የምፈልገው ተስዓቱ ቅዱሳት የሚባሉ አሉ። ቅዱሳኑ 9ኙ ሲመጡ ሌሎቹ ከሮም ነው የመጡት፣ ከግብፅ ነው የመጡት፣ ከግሪክ ከተለያዩ ቦታ መጥተዋል። እንደመጡ ተግባራቸው ምን ነበረ? አሁን እነሱ ተልኮ አልመጡም ማለት እንደዚህ ተሾሞ ወደ ኢትዮጵያ ሂዱ ተብሎ እንደዚህ መልእክት አይደለም። በስደት ምክንያት ወደዚህ ሀገር በእግዚአብሔር ፍቃድ ነው መጥተዋል። የመጀመሪያው ስራቸው ምን ነበር? ቋንቋ መማር፣ ግዕዝ መማር። ምክንያቱም በዛ ጊዜ የነበረ ቋንቋ ስለሆነ ነው። ከተማሩ በኋላ ግን በየሄዱበት መጽሐፍን መተርጎም ነበር አይደል? ታሪካቸው ስናጠና ከዛ አንጻር ስናመጣ በዚህኛው ሁሉም ነገር በተመቻቸ ዘመን በ21ኛ ክፍለ ዘመን ቴክኖሎጂ ለመማርም ሁሉም ነገሩ በተመቻቸ ጊዜ ወደዚህ የመጡት በተለይ ደግሞ አሁን ቅድም እንዳነሳቸው ወደ ደቡብና ወደ ኦሮሚያ የሚመጡት አባቶችና አገልጋዮች በተለይ ኖሎት ብለሃል፣ እረኞች ናቸው። ምንድን ነው ከዛ ከአባቶቻቸው ታሪክ አልተማሩም? ከቅዱሳኑ አላነበቡም? ወይስ ምንድን ነው ካለው መልእክቱ የያዙት የተሰጣቸው አደራን በአግባቡ አለመረዳት ማለት በራሱ እንዴት ነው የሚገለጠው የሚለው እንዴት እናነሳለን? በጣም የሚገርም ጥያቄ ነው። እውነት ለመናገር በትክክለኛ የእነዚህ የ9 ቅዱሳን አመጣጥን አንስተን ወደዚህኛው ማለት ያለንበት ነባራዊ ሁኔታ በምንመለከትበት 9 ቅዱሳን ቅድም እንዳልከው የመጡ ተሰደው እንጂ ቋንቋ ለመማር ቋንቋ ለማስተማር የሀገሪቷን የነበረውን ቋንቋ በትግርኛ በግዕዝ የነበረው ወደ አማርኛ በአማርኛ የነበረው ወደ ግዕዝ ወደ ኦሮምኛ ለመተርጎም አልነበረም ኬዛቸው። ተባረው መጡ። እንደ አካባቢ ሲመጡ የመጀመሪያ የኢትዮጵያ ቋንቋ በሰሜኑ ክልል ይነገር የነበረው ግዕዝ ነው። የመጀመሪያ ይዘውት የመጡት መጽሐፋቸውን ወደ ግዕዝ ቋንቋ ለመቀየር ነበር። ቋንቋ የተቀየረው ቋንቋ ማወቅ ነበር የመጀመሪያቸው። አወቁ። ካወቁ በኋላ ቋንቋውን ቀየሩት። የመጽሐፍ ቅዱስን ቋንቋ በግዕዝ እንዲጻፍ አደረጉ። ከጻፉ በኋላ ሀገሪቷ ውስጥ እንዲሰራጭ ያደረጉ። የበለጠ ሰው በዛ ቋንቋ እየተግባባ እንዲመጣ አድርገዋል። የራሱ ቋንቋ መልመድ አለብኝ ግዴታ። መጀመሪያ የሀገሪቷን የነበራዊ ማለት ሀገሩ ይኖርበታል ወይም ደግሞ የምኖርበትን ሀገር የአካባቢ ሁኔታ ምንድን ነው የሚባለው ነገር ማወቅም ስላለባቸው ይህ ነገር አወቁ። መጀመሪያ ካወቁ በኋላ ሰከንድ ስቴፕ መሄድ ያለባቸው ያወቁትን ቋንቋ ከሰው ጋር ከህብረተሰቡ ጋር እንዴት መግባባት መቻል አለብኝ። ይህን ቋንቋ ጣዖት አምላኪ ይኖራል በጊዜው ያለምንም ያ ጣዖት የሚያመልከው ህብረተሰብ በትክክለኛ በቋንቋው ማለት ካለማወቁ የተነሳ ነው ይህን ነገር ጣዖት ላይ መልክ የሚችለው። ግን መጽሐፍ ቅዱስን ገልጬ የማስተምረው ከሆነ በራሱ ቋንቋ የምገልጽለት ከሆነ በራሱ ቋንቋ የማስተምረው ከሆነ የተሻለ ነገር ይዞ ወደ እግዚአብሔር መምጣት ይችላል የሚል ነገር። በተመሳሳይ ሁኔታ ኖሎት ተልከው ከተለያየ ሀገር ላይ ወደ ተለያዩ ሀገሪቷ ክፍል በሚላኩ ሰዎች የመጀመሪያው ነገር ችግራቸው ብዬ የማስበው ፍላጎት ካለመኖር የተነሳ ነው። የመጀመሪያው ነገር ፍላጎት ካለመኖር የተነሳ ነው። ይህን ነገር አውቀው በእርግጠኝነት በበረኝነት ተልከው የነበሩን ሰዎች ሀሳባቸው ነገር ሁሉ ወደ ምንደኝነት እንዲቀየር አድርጓቸዋል። መጀመሪያውኑ እነሱ የመጡበት ዓላማን ካለማወቅ የተነሳ ዓላማውን የመጣው መጀመሪያውን ማለት ነው። ዓላማ የሚስ ነገር ደግሞ ይዘህ ስትሄድ ዓላማ ካሌለ ዘለ የምትሄድበት መንገድ ለተወሰነ መንገድ ሊያስኬድ ይችላል። ከዛ ውጭ ያቆማል። ምክንያቱም ይህ ዛሬ የምንመለከተው ነገር ነው። የተለያየው ሰው ለምሳሌ አሁን ደቡብ ክልል ላይ ብንመለከት አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆቻችን የሉ ቤተክርስቲያን ውስጥ። ኦሮሚያ ክልል ላይ በምንሄድበት ሰዓት አብዛኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲያውም ቋንቋውና ትምህርቱ ቋንቋ አማርኛ እንኳን ብለህ ስትናገር ተነግሮ የምታድግበት መንገድ ተነግሮ የምትቀበልበት መንገድ የተለየ ነገር ነው። ይሄ ቋንቋን በመናገር እንደዚህ አይነት ችግር ይሄ አባቶቻችን ከዛ ከተለያየ ቦታ ላይ እንደ ኃላፊነት እንደ አባትነት እንደ ጠባቂነት እንደ እረኛነት ተብሎ የተላኩ ሰዎች የተሰጣቸውን አደራ በትክክል ካለመወጣት የተነሳ ያን ነገር ብሏል። ልጆች እንድናጣ ቤተክርስቲያናችን ባዶ እንድትቀር በረታችን ባዶ በቃ ዝም ብሎ በረቱ ብቻ ቆሞ ባዶ እንዲቀር አድርጎታል። ያ የሰዎቹ ፍላጎት በጣም ለቋንቋው ያላቸው ህሳቤ ለቋንቋ ያላቸው ትርጉም በጣም የወረደ ከመሆኑ የተነሳ
ይሄ ነገር ካለማወቃችን የተነሳ ቤተክርስቲያናችን ዛሬ እንደዚህ በቅታለች እና ከባድ ፈተናችንም ሆኖ የተገኘው ይሄኛው ነገር ነው። በቀላሉ ወደ እንትኑ ሀሳቤው ስንመጣ ቢያውቁት ቢረዱት ቢማሩት ኢንተረስት ቢኖራቸው ባላቸው መጠን ስንት መንጋ ማዳን እንደሚችሉ ማወቅ መቻል አለባቸው። ስንት መንጋ ከብዙ ችግር ውስጥ አውጥተው ወደ መልካም ነገር መመለስ እንደሚችሉ ታስታውሳለህ? መጽሐፍ ቅዱስ ላይ የማቴዎስ ወንጌል የተጻፈው ታሪክ በጣም የሚገርመው ውጡ፣ ወደ መንገድ ውጡና ያገኛችሁትን ሰብስባችሁ አምጡልኝ ነበር አይደለም? መጀመሪያ ሰርግ ደገሰ፣ ሰዎች እንዲመጡ አደረገ። የሰርጉ ባለቤት መጥቶ ቼክ ሲያደርጋቸው ወይም ሲያያቸው ሰርገኞቹ በጣም ማለት የተደገሰው ድግስ ቤቱ ማለት ተዘጋጅቶ የነበረው ቤት ባዶ ሆነ። ከዛ በኋላ ደነገጠ። የሰርጉ ባለቤት ውጡ፣ እስኪ ሄዳችሁ ሁሉ መንገድ ላይ ያለውን ነገር በአጠቃላይ ሰብስባችሁ አምጡልኝ ነበር ያላቸው። ሰብስባ መጡ። እነሱ ተሰብስበው መጡ። የተሰበሰቡ ሰዎች መካከል አንድ የሰርግ ልብስ ያለበት ሰው ስላልነበረ ወዳጅ የሰርጉን ልብስ ሳትለብሶ እንደዚህ እንዴት መጣ? በጣም ችግር የሆነብን የተፈጠረብን ያለው የሰርጉን ልብስ ለብሰው ያልመጡ ትክክለኛ የቤተክርስቲያኒቷን የኖሎት ቀሪዎቹ የሌላቸው የኖሎት ማንነት ያላወቁ የእረኝነት ትርጉሙ ምን እንደሆነ ያልተረዱ ሰዎች ናቸው ወደ ቤተክርስቲያናችን እየተላኩ ያሉ ህዝባችንና ማህበረሰባችን እያስበሉ ነው። ቤተክርስቲያናችን ባዶ እንድትሆን በረቷ ባዶ እንድትሆን እያደረጉ ያሉ እነዚህ ሰዎች ናቸው። ስለዚህ ቢያንስ እንኳን እኛ ለመውቀስ የምንችል ሰው ባንሆንም እንደ ሀሳቤ እንደ መልእክት ልናስተላልፈው የምንችለው የተሰጠን ኃላፊነት ለመወጣት የምንሞክርበት አጋጣሚ ነው። አንድ ብሂል አለ። ምን መሰለ ዲያቆን ሳሚ፣ ችግር የለውም ነፍስ ትሰማለች የሚባል ነገር አለ። ነፍስ ትሰማለች ባዮቹ ራሳቸው ግን ነፍሳቸው አትሰማም። አሁን መልእክቱ እውነት ነፍስ ትሰማለች ማለት በነፍስ ነው የሚሰማው፣ እውነት ነው። አንተ ስለምንድነው ታዲያ ቋንቋን ለምደ ባትለምደው ለምንድነው ነፍስ ያልሰማቸው? ለምን አትናገርም? ነፍስ እንድትለምድ አንተም እንድታውቅ። የሱ ነፍስ የነሱን ቋንቋ የበጎቹን አታውቅም። በጎቹ ግን እረኞቹ ብቻ ስለሚናገሩ ነፍሳቸው ትሰማለች የሚባል ብሂል ያስኬዳል? የሚያስኬድ ብሂል ነው ወይ? ምክንያቱም ቋንቋ መልመድ በራሱ ለእረኛው የተሻለ ይጠቅማል እኮ ከበጎቹ በላይ አይደል እንዴ? ምክንያቱም አንድም በእግዚአብሔር ዘንድም ይከበርበታል፣ በሰው ዘንድም ይከብርበታል። ያ በጎቹ እረኞቹ ማለት ምዕመኑ ናቸው። ምዕመኑ ከለመዱለት እሱ የሚለውን ለምሳሌ ንስሐ አባት ሲኖር ንስሐ አባቱን በሚስጥር ነው የሚነጋገሩት። ንስሐ አባትና ንስሐ ልጅ ቋንቋውን ካለመድክ እረኛ ነኝ ብለህ እንዴት ትመጣለህ? መጀመሪያ ላይ ያንን ጨርሰህ ካልመጣህ ንስሐ የሚገባ ንስሐ ያልገባ ሰው ወደ ቅዱስ ስጋ ወደ ክቡር ደግሞ መቀረብ አይችልም። ስጋ ደሙን ያልተቀበለ ደግሞ መዳን አይችልም። የመጽሐፍ ቅዱስ ቃል የእግዚአብሔር ቃል ነው። ለዚህ መግቢያ ደግሞ ንስሐ መግባት ነውና ንስሐ ለመቀበል በስማ በሎ እንደሚባለው በትርጉም ማለት ነው። እንደዛ እንደማይቻል ቤተክርስቲያን ሕግና ስርዓቱ ያዛል። ያንን ሳትለምድ በማድረግ በራሱ የእረኝነትን ጉዳይ መያዝ ይቻል ነበር ወይ? እንዴት እናስተካክለው? ለወደፊት አሁን የወጡ ከበረት የወጡ ብዙ በጎች አሉን። እነሱን መልሰን ለማምጣት ምን እናደርጋለን የሚለውን መቋጫ እናደርጋለን እና ግን ከመጀመሪያው ያ ብሂል ትክክል ነው ወይ? ሁለተኛ ደግሞ ቅድም እንዳልነው ንስሐ አባትና ንስሐ ልጅ በትርጉም ይቻላል ወይ? ያ ችግር ራሱ ምዕመኑን ከበረቱ በጎቹን አላሳደዳቸውም ወይ የሚል ነገር አንስተን ምን እናደርግ በሚለው እንቋጨው። በጣም አሪፍ ሀሳብ ነው። የመጀመሪያው ነገር ነፍስ ትሰማለች የሚለው ብሂል ያው በሀሳብ ደረጃ እውነት ለመናገር እውነት ነው። ሀሳቤው ምንም እንትን ላይኖረው ይችላል። ግን ነፍስ ትሰማለች የሚባለው ሀሳቤ የተሰጠህን ኃላፊነት በመወጣት በመጣር የኑትነትነት ማንነት ከማወቅ አንጻር በጎች ከምን አንጻር ነው ያሉበት ሁኔታ ምንድነው የሚባለውን ነገር በደንብ አድርገህ ከመለየት አንጻር ነው መሆን መቻል ያለበት እንጂ እንደውም እኮ ሊታወቅ የሚገባው ከአንዱ እረኛ ይልቅ የብዙዎቹ በጎች ነፍስ ትበልጣለች። እውነት ለመናገር ማለት አሁን ቢያንስ የነፍሱን እንትን ሁኔታ እያነጻጸርን አይደለም፣ በስጋዊ ሁኔታ እንትን እንድንመለከተው ስለማንፈልግ ማለት ነውና ግን ሳምያውን በስጋ ሰው እድገቱ የቅድስና ደረጃ በራሱ የስጋን ቅድስናን እየጨረስክ ወደ ነፍስ ቅድስና ትሄዳለህ። ከነፍስ ደግሞ ወደ ልቦና በደልና እንሄዳለን። ሰው በስጋው ሲያውቅ እኮ ወደ ነፍሱ የሚያድገው እንደዛ አይደል እንዴ? ያን ሐዋርያ ሥራ ላይ ምዕራፍ 2 ላይ እኮ መጀመሪያ ጴጥሮስ ሲናገር ቋንቋቸውን ሰሙና ድንጋይ ያነሱ ማህበረሰብ ሁሉ
እንዴት ነው በየቋንቋችን እየሰማን ያለ ነው ካሉ በኋላ ምን አሉ? ወንድሞቹ ምን እናድርግ ታዲያ? የጴጥሮስ መልእክት ምን ነበረ? በኢየሱስ ስም ተጠመቁና ንስሐ ግቡ። ወደ ነፍሱ አልመጡም ከዛ። ስለዚህ ያ ቀድሞ ሲመጣ ሰው ነፍስ ተሰማለህ ከማለቱ በፊት ስጋው እንዲሰማ ማድረግ አልነበረበትም የሚለው ሀሳቤ ለማምጣት ፈልጌ ነው። አመሰግናለሁ። እኔም ወደዛ ሀሳብ ለማምጣት ነበር። የመጀመሪያው ነገር ሊያውቀው የሚገባው ጉዳይ በስጋ ህይወት በምንኖርበት ሰዓት ያለው የማህበራዊ ህይወት የማህበራዊ ኑሮ መቼስ መጀመሪያ ሰው በሚኖርበት ሰዓት አስቀድሞ ስለ ነፍሱ አይደለም የሚጨነቀው። ማንኛውም ሰው ለኑሮት ተብሎ ቢላከም ምን እበላለሁ፣ ምን እጠጣለሁ፣ አካባቢ ሁኔታ ምንድን ነው፣ ምን አላቸው፣ የአካባቢ የመኖሪያ እንትኑ ምንድን ነው ብሎ የሚበላው የስጋዊ ነገር ነው የሚያጣራው መጀመሪያ ማለት ነው። የአየሩ ሁኔታ ምን ይመስላል፣ እዛ አካባቢ ምንድን ነው የሚበቅለው፣ ከኛ አንጻር ምንድን ነው ያለው ነገር የሚባል ነገር መጀመሪያ ስጋዊ ነገር። ይህን ካደረገ በኋላ የአካባቢው ነገር እነዚህ ነገሮች ተላምጄ ይኖራለሁ ብሎ ይህን ያሰበ ሰው ቀጥሎ ወደ በጎቹ ይመጣል ማለት ነው። ወደ በጎቹ በሚመጣበት ሰዓት የበጎቹ ሁኔታቸው ምንድን ነው፣ የሚማሩት ነገር ምንድን ነው፣ ያላቸው ቋንቋ ሀሳብ ምንድን ነው፣ ባህላቸው ምንድን ነው፣ ለቤተክርስቲያን ያላቸው ህይወት ምንድን ነው፣ ከንስሐ አባት ጋር ያላቸው ግንኙነት ምንድን ነው የሚባለው ነገር በደንብ አድርጎ ሊያጠና የሚገባ ነገር ነው ያለው። በጎቼ ቋንቋዬን ያውቁታል። የመጀመሪያው ክርስቶስ ሲያስከትላቸው በጎቼ ቋንቋ የሚችሉታል ያውቁታል። እኔ የምናገራቸው ነገር ከሌላ የመጣ የሌላውን ቋንቋ ግን አይፈልጉትም አይችሉትም ይላሉ አይደለም መጽሐፍ ቅዱስ እንደዛ ስለሚለን ዮሐንስ ወንጌል ላይ። ስለዚህ ያን ነገር እንዲያውቁ ማድረግ መቻል ያለበት ይህ ባለቤቱ ነው። የተሰጠ አደራ የተሰጡት ወይም ደግሞ ኃላፊነት የተሰጡት የተላከው ሰው ልክ በዚህ መንገድ ነገሮችን ሳያስብ ቀርቶ ስጋዊ ነገሩን ብቻ እያዳላበት ሄድና ነፍስ ትሰማለች የሚባል አማርኛ ውስጥ ይገባል ማለት ነው። ብሂል ውስጥ ይገባል። ይሄ ደግሞ በብሂል እንዲቀር ብቻ ያደርግብናል። ምክንያቱም ነፍስ ትሰማለች ብሎ ለማለት የመጀመሪያው እሱ ነፍስ ለማሰማት በመሰረቱ ነፍስ ትሰማለች ማለት ለቅዱስ ሥጋውና ለክቡር ደግሞ ማብቃት መቻሉ ነው። ለቅዱስ ሥጋውና ለክቡር ደግሞ ለማብቃት የግዴታ የዛ አካባቢ ያለው ሰው በቋንቋቸው አስተምሮ በቋንቋቸው መክሮ እነሱ በሚገባቸው ቋንቋ የግዴታ እንትን ላይኖረን ይችላል። በሚገባቸው ቋንቋ ልክ ያለው እነሱ በማህበረ ደረጃ ያደጉበትን ቋንቋ ያን ነገር በደንብ አድርጎ አጥኖ አውቆ እነሱን አሳውቆ ለምሳሌ በጣም የሚገርም ጉዳይ እኛውን ካደግንበት አካባቢ አንጻር አንዳንድ ጊዜ ወጣ ብለን እንደዚህ በሰንበት ትምህርት ቤት በምንሄድበት ሰዓት አንዳንድ ነገር ይገጥመናል። ልክ መምህሩ ቆሞ መድረክ ላይ እና ወደ መድረክ ላይ ሲያስተምር ሌላው ሰው በሁለተኛ ደረጃ ቆሞ ሌላውን ቋንቋ እየተረጎመ ያስተምራል። መምህሩ ያለውን ነገር ቀጥታ የእግዚአብሔር ቃል ላይ ይችላል ያለው አንደዛ አካባቢ ምናልባት ያን ነገር እንትን ላይ ለው ይችላል። በጣም ሁኔታ ሰምቶት እንትን ሊለው የሚችልበት አጋጣሚ ሊኖር ይችላል። በዚህ ሰዓት ሰው የፈለገውን ነገር የሻትን ነገር ላያገኝ የሚችልበት አጋጣሚ ሊኖር ይችላል። ከዚህ አንጻር ይሄን ነገር ቢያንስ ታስቡበት አካባቢ ላይ ቋንቋውን አውቀው ተምረው ተረድተው ህብረተሰቡ ምንድን ነው የሚፈልገው ያለው የአካባቢ ነባራዊ ሁኔታ ምንድን ነው፣ ቋንቋቸውስ በምንድን ነው፣ በዚህ ቋንቋ ባስተምራቸው ልጆቼ በጎቼ ድምፅ ይሰማሉ፣ እኔም ደግሞ የነሱ ድምፅ አውቃዋለሁ እንዳለ እግዚአብሔር ልክ የእንደዛን ቋንቋዎችን አውቀው በቋንቋቸው ቢያስተምራቸው የበለጠ ህብረተሰባችን ወይም ደግሞ ያለው በረታችን በደንብ አድርገን በሰፊ መያዝ የምንችልበት አጋጣሚ ሊኖር ይችላል። ከዛ አንጻር ሌላኛው የንስሐ አባትን ምናልባት አንስተህ ነበር። በጣም የሚገርም ጉዳይ ይሄ ነው። በጣም ከፍተኛ አሁን በቤተክርስቲያናችን ከፍተኛ ችግር እያመጣ ያለው ልጆች ሌላ ቋንቋ ይናገራሉ። የንስሐው አባት ሌላ ቋንቋ ነው የሚችለው። ሶስተኛ ወገን ገብቶ የዛኛውን ሰው ሚስጥር ከመስማት የተነሳ እጅግ ብዙ ሰዎች ቤተክርስቲያን እንዲርቁ ንስሐ አባት ሲጀመር ስርዓትም አይደለም አይደል? በቤተክርስቲያንም አይደለም። በጣም ይህ ስርዓታችን አይደለም። በተቻለ መጠን የሚቁት ቢያንስ እንኳን ሌላ በቃ ከከበደ በጽሁፍ እንኳን መግለጽ የሚቻልበት ነገር መፈጠር መቻል እንዳለበት ነው እንጂ ጽሁፉን ደግሞ እሱ ራሱ ይችላል። በቃ ያው እኮ ነው የቋንቋ ያለው እንደውም ከቋንቋ ይልቅ ጽሁፉ ነው የሚከብደው። በጣም ከበደ የሚሆነው እና በትክክለኛ ይህን ነገር ልክ አስተምሮ ገስጾ ለንስሐ ህይወት አብቅቶ ለቅዱስ ሥጋውና ለክቡር ደግሞ ለማውቃት የግዴታ ትናንትና የነበርኩበትን ማንነት መግለጽ አለብኝ። ለንስሐ አባቴ ሄጄ ስገልጽ እሱ በሚችለው ቋንቋ እኔ በሚችለው ቋንቋ ሊሰማኝ የሚችል አባት ሊኖረኝ ይገባል። ግዴታ አባቴ እኔ በሚችለው ቋንቋ ማለት የምሰማውን ቋንቋ ይሄ ፖለቲካም አይደለም፣ ዘረኝነትም አይደለም፣ ከእግዚአብሔር መንግስት ጉዳይ ላይ ነው። ሀሳባችንም አሁን እያነሳ ነው ያለው ከእግዚአብሔር መንግስት ሌላ መንግስት ሰማያትን ለማድረስ ለማስገባት የተሰጠን ኃላፊነት ከመወጣት አንጻር ይህን ነገር እያነሳ ነው ያለነው እንጂ የግዴታ የስጋዊ የፖለቲካዊ ጉዳይ ያለንበት የአካባቢ ምናምን ነገር እሱን አይደለም እያነሳን ያለ ነው። የበለጠ ልናውቀው የሚገባው ከእግዚአብሔር መንግስት ከመንግስት እግዚአብሔር ጋር ያለን ቁርኝነት ምን ይመስላል የሚለው ነገር በደንብ ለይተን እንድናውቅበት
ለቅዱስ ሥጋውና ለክቡር ደሙ ካን በቀን ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ያለ አምላክ ሥጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ብሎ በመጽሐፍ ቅዱስ ደምድሞ ካስቀመጥ ለቅዱስ ሥጋውና ለክቡር ደሙ ለመብቃት የመጀመሪያው ነገር ንስሐ መግባት። የንስሐ አባቶቻችን በምንችለው ቋንቋ አናግረን በምንችለው ቋንቋ ከነሱ ጋር ተነጋግረን በምንችለው ቋንቋ ያንን ነገር መልእክታችን አስተላልፈን አባቶቻችን የሚሰጡን የንስሐና የቀኖና ጊዜ በትክክል መጨረስ መቻል እንዳለብን ነው። ስለዚህ ይሄ ነገር ሊታወቅ የሚገባው በቋንቋችን በምንችለው ቋንቋ ተግባብተን ተስማምተን ያለውን ነገር መልእክታችን አስተላልፈን ስንኖር ነው ይሄ ነገር ማድረግ የምንችለው እንጂ ሶስተኛ ወገን የሚሰማው ነገር ከሆነ መጀመሪያውንም ትክክል አይደለም ብለናል። የመጀመሪያ አባት በአባትና በልጅ መካከል ያለ ምስጢራዊ ንግግር ነው። ይሄ በትዳር ውስጥ እንኳን ስትመጣ ሚስት አካልህ ናት። ባል ለሚስቱ አካል ናት፣ ሚስትም ደግሞ ለባሏ አካል ናት። በተመሳሳይ ሁኔታ ለንስሐ አባታቸው የሚነግሩት ነገር ባል የሚስቱን የነገረው ነገር ይሄ ባሉ ለአባቱ ለንስሐ አባቱ የነገረውን ንግግር ወይም ደግሞ የተናዘዘውን ኑዛዜ ንስሐ አባቱ ሚስት መስማት የለበትም። አታውቀውም። ሚስት እኮ በቃ አካል ሆና ራሱ በዛ ከአካል እንኳን ሆና ይህን ሚስጥር አታውቀውም። እሷ የንስሐ አባት ብቻ ነው ነገር የሚያውቀው ይሄ ነገር። ይህን አውቆ በሚስጥር ሊይዝ የሚችል ትልቅ የተሰጠው የጸጋ ተሰጥቶት እያለ ሙሉቱ እረኞቹ በጎቹ ግን ሁሉ መንገድ ላይ ሲጠፉበት ከባድ ፈተና ላይ ይጥለዋል። ስለዚህ ቢያንስ በተቻለ መጠን ቤተክርስቲያናችን ለመታደግ መንጋችንን ለማሻገር በቤተክርስቲያናችን ወይም ደግሞ በበረታችን ለማስቆየት የጠፉትን ለመመለስ አይደለም ያሉትን እንኳን ለማስቆየት ቢያንስ በተቻለ መጠን ሁላችንም ያለንበት የተሰጠን ኃላፊነት በዚህ መንገድ ቋንቋዎችን በሚችሉት ቋንቋ አስተምረን ቤተክርስቲያናችን ብንታደጋት ህዝባችንና በጎቻችን ብንታደግ ጥሩ ነው እላለሁ። አመሰግናለሁ። እግዚአብሔር ይስጥልን። ዲያቆን ሳሚ እጅግ በጣም እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንግዲህ አሁን ንስሐ አባት ቢችል የበጎቹን የንስሐ ልጆቹን ቋንቋ መልመድ ቢያቅተው ግን ቋንቋውን ማስለመድ አለበት። እራሱ የሚችለው በንስሐ ለመግባባት በትንሹ ወይ ቋንቋቸውን መልመድ ባይችል ደግሞ የራሱን ማስለመድ ምዕመኑን በዛ ልክ ለመልመድ እንደዛ እድል መስጠት አለባቸው የሚለው ደግሞ ግዴታም አለበት። እስኪ ወደ መጨረሻ እናንሳና እንግዲህ ቋንቋ ይሄን ያህል ለማህበረሰቡ ለድነት ይሄንን ቦታ ከተሰጠው እውነት ነው። መጽሐፍ ቅዱሳዊ ቃልም እንደሚነግረን ክርስቶስ ኢየሱስን ቋንቋን እግዚአብሔር መንፈስ ቅዱስ በጰራቅሊጦስ በ50ኛው በዓል የሰጣቸውን እነዚህ ቋንቋ እንዲያውቁና ወደ ዓለም ሄዱ እንዲያስተምሩ ይሄንን ጸጋ በረከት አድርጎ ሰጥቷቸዋል እግዚአብሔር። ስለዚህ ሄዱ እንዲያስተምሩበት በእነሱ በሚችሉበት ቋንቋ በሚረዱበት ቋንቋ ያ ደግሞ በመልመዳቸው ብዙ ሰው ወደ ክርስትና መጥቶበታል። ዛሬ በሀገራችን ውስጥ ግን ይሄ ፈተና አለ። ይባስ ብሎ ደግሞ ቋንቋን እንደዚህ በመሆኑ ብቻ ምክንያት ያገኙ ሌሎቹ ደግሞ ቋንቋውን እስከ ጥግ ድረስ እስከ ማምለክ ድረስም ደርሰው ልሳን የሚባል ቋንቋ እየሰማን ነው። ልሳን እያሉ የማይቻል ቋንቋን እየተናገሩ ህዝቡ የማይሰማ ምንድን ነው? በነገራችን ልሳን ምንድን ነው? ትርጉሙ ራሱ ፋይዳው ጥቅሙ ምን ነበረ? ከመነሻው ስንነሳ ልሳን በዛ ምክንያት ምዕመኑ በጎቹ ከበረት ከቤተክርስቲያን እየወጡበት ያሉበት መነሻ አድርጎ ይህንን ምክንያት አድርጎ መጀመሪያ ወጡ። አሁን ደግሞ የሌለውን ነገር ልሳን ብሎ የሚናገሩበት አለ። ልሳን አሁን እየተነገረው ያለው ልሳን ነው ወይስ የልሳን ትርጉሙ ሌላ ትርጉም አለው የሚለው ነገር እንዴት እናነሳለን? አመሰግናለሁ። ከመጀመሪያውም ስንነሳ ልሳን ማለት ቋንቋ ነው። ትርጉሙ ራሱ ሌላ ከዚህ ዘለለ ምንም አይነት ትርጉም የለውም። በሌላው ትርጉሙ ቋንቋ ማለት ነው። አሁን እያወራናቸው ቋንቋ እያንዳንዳችን አሁን እየተግባባንበት ያለ ቋንቋ ነው። ከዚህ ዘለለ ግን አንዳንዴ ጥራዝ ነቀል የሆነ ቦታ ይሰጠውና በጣም ከፍተኛ ችግር እየፈጠረ ይገኛል። ማለት አንዳንድ ጊዜ ከእግዚአብሔር ነው ከመንፈስ ቅዱስ ነው የተሰጠኝ ወይስ ደግሞ ይሄ ነገር ከዝም ብሌ በራሴ ያመጣሁት ነው? ሁለት ነገር ላነሳልህ እፈልጋለሁ እዚህ ጋር። አንደኛ ይሄ ልሳን ተናጋሪን ብለው የሚያስቡ ሰዎች በራሳቸው የሚመሩት ህብረተሰብ ትክክል ናቸው ብሎ ሲቀበላቸው ያለውን ነገር እነሱ ራሳቸውን ቦታ ላይ አስቀምጠዋል። የመጀመሪያ ስህተት ይሄ ነው። የሚመሩት ህብረተሰብ አሁን አንተ የምትመራው ህብረተሰብ ወይም ደግሞ አንድ ማህበረሰብ የሚሰማ ሰው የሚከተል ሰው የበለጠ አንተ ባደረግከው ነገር ትክክል ነህና መጥፎም ሆነ እኮ ትክክል ባይሆንም ትክክል ነህ ብሎ እየተቀተለ በሚመጣበት ሰዓት ያንተን እውቀት ከነሱ በላይ አድርገህ ስለምትቆጥረው
ማንም ሰው ከኔ እኩል ያውቃል ብለህ አታስብም። አንደርማይን ታደርጋቸዋለህ ማለት ነው። ስለዚህ ንቀት ነገር አለ ውስጡ የመጀመሪያ ነገር ማለት ነው። አንድ እግዚአብሔርን ካለማክበር የተነሳ ይሄ የሚሰጠው ከእግዚአብሔር ነው። ጰራቅሊጦስ መንፈስ ቅዱስ ለቅዱሳን ሐዋርያት በሚወርድበት ሰዓት ሁሉ መሐሩ ብሎ ሊያጠነክራቸው አሁን እንዳውም ያለንበት ጊዜም ይህን ነገር የሚጠቀስበት ሰዓት ነው አይደለም። እንደሚታወቀው እግዚአብሔር አምላክ የቤተክርስቲያናችን እንዳውም የደስታዋ ሰዓት ነው አይደለም። ቤተክርስቲያን የተወለደችው ልደቷ ነው የሚታወቀው። ከዚህም አንጻር እንዳውም የልደቷ ጊዜ ከመሆን አንጻር እስራኤላውያንም እንዳውም እኮ በጣም ከዓመታቸው ማለት ከሰሩት ከሰበሰቡት ባለሰዊት ነው የሚባለው። እስራኤላውያንም እንደሚታወቀው ባለሰዊት ጴንጤቆስጤ ብሎ ሲታሰብ እንግዲህ እነዚህ ልክ እንትናቸውን በዓመት የሰበሰቡትን አስራት በኩራታቸውን ወስዶ ለካህናት የሚሰጡበት ሰዓት ነበርና ልሳን እግዚአብሔር አምላክ በዚህ ሰዓት ወደ አዲስ ኪዳን መተን ቅዱስ አምላካችን እግዚአብሔር ተወልዶ ተጠምቆ ተሰቅሎ ከሙታን ተለይቶ ከተነሳ በኋላ እንግዲህ በ40ኛው ቀን እርገቱ ነው። እርገት አድርጓል። በ10ኛው ቀን ወይም በ50ኛው ከ40ኛው 10ኛው ቀን በኋላ ወይም ደግሞ ከትንሣኤ ከ50ኛው ቀን ላይ ደግሞ ጰራቅሊጦስ መንፈስ ቅዱስ የተሰደደበት ቀን ልክ እነዚህ ሐዋርያት የተሰበሰቡበት ቦታ ላይ እግዚአብሔር አምላክ ቅዱስ መንፈሱን አምጥቶ በእነሱ ላይ በሚያደርግበት ሰዓት ሁላቸውም ለዛ የነበሩት ህብረተሰቦች በአጠቃላይ ይናገሯቸው የነበሩት የተለያየ ቋንቋ በ71 ቋንቋ ሁሉ ሲናገሩ እኛ የተለያየ ሀገር ሰዎች ሆነ እነዚህ ሰዎች ከተለያየ ቦታ መጥተው የኛ የምንሰማውን ቋንቋ የሚናገሩልን ከሆነ ለምንድን ነው እነዚህ ሰው መልካም ነገር የምናደርገው? ስለዚህ ልሳን የሚሰሙት ቋንቋ ነው እንጂ የማይረዱት አይደለም ማለት ነው። ይሰማ ሊታወቅ ሊረዱት ስለተረዱትም ደግሞ እነሱ ስለተረዱት እኮ ነው የራሳችን ቋንቋ እየሰማን ነው በራሳችን። እነዚህ ገሊላውያን ብቻ ናቸው። እንዴት የኛ የራሳችን ቋንቋ ከየት መጥተው ነው የኛን ቋንቋ የተማሩት? እንዴት የኛን ቋንቋ ሊናገሩ ቻሉ ብሎ ደስ ብሏቸው ነው የተቀበሏቸው። ከዛ ውጭ ግን ዛሬ ላይ ነሳን ተናጋሪ ነን ብለው የሚናገሩ ሰዎች ዲዲዲና ቢቢቢ የተባለ 2 እና 3 ቋንቋ ፊደል ያሉ ራሳቸው የማይገባቸው ማህበረም ተከታዮቹ የማይረዱትን ምን አይነት ቋንቋ ቢሆን ነው ይሄ ነው? ህዝቡ መቼስ ከኛ መጫወቻ ከማድረግ ውጭ አሁን ምንድነው የሚጠቅማቸው ነገር ነው ያነሳው ለቀደም። አንደኛ እግዚአብሔርን ከመናቅ ሰጪውን አካል ማን ነው የሚባለውን ነገር ካለማወቅ የተነሳ የመጀመሪያው ንቀት በኒሳቤ የመጀመሪያው ንቀት ነው። ሰጪው ቅዱስ መንፈስ የሚሰጠው እግዚአብሔር ከሆነ የሚናገሩት ቋንቋ ደግሞ መግቢያባ ራሱ አውቆ ለሌላ ሰው ማሳወቅ የሚችል ሰው ከሆነ ትክክለኛን ቋንቋ አውቄው ነው እያሳወቅኩት ያለሁት ብሎ የሚያስብ ሰው ከሆነ ያቺን ነገር መጀመሪያ ሊረዳት ይገባታል። አውቋት ነው ማሳወቅ መቻል ያለበት። የማያውቀውን ነገር ዝም ብሎ በቢሲዲ እና በዲዲ ምናምን ነገር ተደማምሮ የሆነ ነገር ተብሎ እንትን አይባልም። ጡንጣ ቃሪጭ አንጣምቦ ጦጦ እምባጡ ቂቂቂ ማራጤላ ጦጦምባጦ ቆርጫጭላ በሪጣቦ ጢምባጡ ቁጡጡንጡንጡንጣ አይ ጠምቦሮ ጠቁማጣ ጡጡጡጡጡጡ ሪጪማ ባጡ ኢየሱስ ጌታ። ሁለተኛ ማህበረሰቡን የሚያስተምረውን አካል የሚከተለውን አካል መናቅ። ምክንያቱም እዛች ጋር ስለማያውቅ አያውቅም ብሎ ማሰብ ነው አይደለ? የመጀመሪያው ነገር እሱ እንትን እያስተማረም ያለበት መንገድ እኮ እሱ ነው። አያውቅም እኔ ይህን ነገር እንዲህ ብላቸው አንዴ አምነውኛል ልሳን ተናጋሪ ነው ወይም ደግሞ በመንፈስ ቅዱስ እየተናገረኝ ነው የሚባለው ነገር ውስጣቸው አሳምኛቸው ስለተቀበሉ በዚህ መንገድ ቢሄዱ የተሻለ ነገር ነው የሚል ነገር እሳቤ ስላለው በዛ መንገድ ነው ይሄ ህብረተሰቡን ባልሆነ መንገድ ላይ እያስገባ በራሱ መንገድ እየሳበ ከቤተክርስቲያን እያወጣ ካሉበትም እንኳን አጽነተ ለማለት ህብረተሰቡ ስለምን አልተቃወምም? ዲያቆን ሳምዬ እኔ አሁን የማይሰማውን ቋንቋ መንፈስ ቅዱስ ማለት ገላጭ ማለት ነው አይደል? ገላጭ እኮ ነው። ሚስጥር የሚገልጥል የሚያጸና የሚያጽናና ያንን አጽንቶ አጥርቶ ሚስጥር ገልጦል እንድትረዳ የሚያደርግ ነው። ያልገባው ምዕመኑ ዝም ብሎ በደረሰበት እልል ማለቱ በራሱ ላይ ያ እንዲመጣ አላደረገም ወይ የሚለው ሐሳብስ ቢነሳ በትክክል አንዳንዴ የምንከተላቸው ማለት አለቆቻችን ናቸው ወይም ደግሞ የኛ ኃላፊዎች ናቸው ብለን የምንቀበላቸው ሰዎች በአይምሮአችን የሰጠናቸው ቦታ ይወሰናል። አንዳንዴ ምንድነው የምናደርገው መሰለህ? የአንዳንድ ጊዜ ንጉስ ይመጣል ተብሎ ሲታሰብ ታስታውሳለህ? በመጽሐፍ ቅዱስ ውስጥ ለቺ ዘማዊቷ ሴት ወደ አምላክ ወደ እግዚአብሔር አምላክ ኃጢአተኞችን ይወዳል፣ ይመራል፣ ይፈውሳል ተብሏል። ስለዚህ ሄጄ ኃጢአቴና በደሌን ለሱ ልናገረው ብላ ስታስብ ቀጥታ ሄደች። ከሱ ጋር እንትናለች። ከሱ ጋር የነበሩት ያ በቤቱ ተጋብዘው በእለቱ መሆን ነበር አይደለም? ይሄ ቤቱ ላይ ጋብዞ እንትን ሲሰጣቸው የነበረው
ለምሳ ጋብዟቸው የነበረው። ያ ሰውዬ ግን ሲያስበው የነበረው በዛ ሴትዮ ተቃራኒ ነው። ለምን እግዚአብሔር ክፉ ነገር ነካ? ለምንድን ነው ከዘማዊት ጋር የሚነጋገረው? ለምን እንዲህ እንጂ ያደረገው ልቦናው አይ ይሄ ነገር ያደረገው እኮ መልካም ነገር ነው፣ ለምን እኔስ እንደዚህ አይነት ነገር አላደረግም፣ ከዚህ ሱታፌ ለምን አልሳተፍም የሚባል ነገር አልነበረም። የሰጠው ነገር ያለ እግዚአብሔር የሰጠው ጥሩ ቦታ ላይ ሆኖ ሳለ ግን እሱ በስጋዊ ህይወት ነበር ሲያስበው የነበረው። ለእግዚአብሔር የሰጠው ክብር በዛ መንገድ አልነበረም ሲታሰበው የነበረው። እና አሁንም ህብረተሰቦቻችን የምናውቃቸው ሰዎች ወይም ደግሞ የምንመራቸው ሰዎች የሰጡን ቦታ ከፍተኛ ከሆነ በኋላ ምንም አያመጡም ብሎ መሪ በፈለገ መንገድ ያስበዋል። ይሄ ወደ ፖለቲካው አይደለም፣ በቤተክርስቲያን ደረጃ በቤተክርስቲያን ሀገረ ድነቱ ጉዳይ ላይ እያነሳን ያለ ነው። ተመሪው ተከታዩ በጉ ለመሪው የሰጠው ቦታ ከፍተኛ በመሆኑ የተነሳ ያን ነገር እንደዚህ ብለው አይ እንደዚህ አይነት ነገር ላጣ እችላለሁ ይሆንን በዚህ መንገድ ውስጥ ይህን ጥያቄ የማነሳ አይነት ነገር ከሆነ ከቤተክርስቲያን እወጣለሁ። የሆነ ሰዓት የተነሳ ሀሳብ ላንሳለ። በቤተክርስቲያናችን ይህ ተሐድሶ መናፍቃን በጣም በቤተክርስቲያናችን በስተው በመጡበት ጊዜ ጠንቀቅ ብለን ቤተክርስቲያን ላይ አውደ ምሕረት ላይ ቆመ ስታስተምር ሪከርድ ተደርጎ እያንዳንዱ ሰው የተናገራትን ቃል በቃል መልቀም ተጀመረ። ትክክለኛ የቤተክርስቲያን ሰው እንኳን ሲናገር የሆነ ቋንቋ ላይ አንስቶ በሆነ ነገር ላይ የሆነ ሀሳብ በሚያነሳበት ሰዓት ይሄ ሰው ይሄ ግብራ ይዟል፣ ስለዚህ ከቤተክርስቲያን ይወጣ ተብሎ ትክክለኛ እውነተኛው ሰው ከቤተክርስቲያን የወጣበት አጋጣሚ ነበር። ምክንያቱም እነሱ ይፈልጉት የነበረው ይሄ ማመታታት ነው። አምታንቶ ትክክለኛውን ነገር ቤተክርስቲያኒቷን እንዲረሱ ከቤተክርስቲያን ህብረተሰቡ መብላት አይደለም የመጀመሪያ ስራቸው ማማታት ነው። አምታቶ በትክክለኛ ነገር ስጋቸውን ትበላላችሁ፣ ቆዳቸውን ገፋች ትለብሳላችሁ፣ ለበጎቼ ግን ምንም አላደረጋችሁም አደረጉ መጽሐፍ ቅዱስ። እውነት ነው። በጣም የሚገርመው ይሄ ነገር ካለመድረጋቸው የተነሳ በዛ ሰዓት እንደዚህ አይነት ነገር ተከስቶ ነበር። አሁንም ቢሆን እኛ እንደ ህብረተሰብ እንደ ማህበረሰብ ልሳንስ ግዴታ አሁን እንደ ተአምር መታየት ነበረበት። እሱ መታየት የለበትም። እንደ አምልኮ ቋንቋ ነው። እንደውም ቋንቋ እንደ አምልኮ አድርገን እየሰብን ነው። እሱ የልሳን ተናጋሪ እንደውም በሚዲያ ደረጃም ደግሞ አሁን በጣም እየሰማ ነው ያለ ነው። ልሳን ተናጋሪዎች ይመጣሉ ተብሎ ነው። የማይሰሙት ቋንቋ ይሰማሉ ተብሎ ፕሮግራም ሲዘጋጅላቸው ተብሎ ሲታሰብ ልሳን ተናጋሪዎች ሰሞኑ ሲመጡ ታላላቅ መምህራንና ዘማሪያን በልሳን የሚናገሩ ያን ልሳን እኛ አናውቀው ይሆን? በፍጹም አናውቅም። በፍጹም ተናጋሪውም አያውቅም፣ ሰሚውም አያውቅም። ደግሞ የታወቀ እኮ ነገር ነው። የሚገባው ጉዳይም እኮ አሁንም በደንብ አድርገን መልዕክት ልናስተላለፍ የሚገባው ወደ ጠንከር ብሎ ሊታወቅ የሚገባው ጉዳይ ሰሚው አካል በልሳን የሚናገሩ መምህራኖች ይመጡላቸዋል ተብሎ ሲታሰቡ እባካችሁን ይሄ በልሳን የሚናገሩ ሰዎች ቋንቋውን የመጀመሪያ ነገር እነሱ አያውቁትም፣ ሁለተኛ እናንተ የማታውቁት ቋንቋ ነው። በማታውቁት ቋንቋ ላይ ተስፋ ከምታደርጉ የምታውቁትን ነገር ይዛችሁ ቢያንስ ህይወታችሁን ለማዳን ክርስቶስ ኢየሱስን እየተከተላችሁ ብትሄዱ፣ ቤተክርስቲያናችሁን ብትጠብቁ፣ ልጆቻችሁን ለቤተክርስቲያን አንድ እርምጃ ለማሻገር ብትሞክሩ የተሻለ ይሆናል የሚል ሀሳብ ያለኝ። አመሰግናለሁ። እጅግ በጣም እናመሰግናለን ዲያቆን ሳሙኤል። እግዚአብሔር ያክብርልን፣ እድሜ ጤናን ጨምሮ ለቤተክርስቲያን አገልግሎት ያደለልን። Egaa jalqaba irratti afaan Oromoodhaan kaasneerra ati immoo Tigriffaan dabalteetta barsiisaa keenya Walaayitiffaanis akkasumas immoo Guraageeffaan kaasita Amaariffaanis dubbatteetta quuqa hundumaa yoo barannee yoo beekne hin fayyadamna malee ittiin miidhamnu caalatti immoo garuu quuqa hin jirre isa mallisaanii jennee kaasne kana waan ofii keenyaan dhageenye waan hawaasni dhageenye deemuun kuni dogoggora lama dogoggorta. Akkuma jettee Waaqayyo biraas gatii keen argatta gatii ammeenyaa hoolota bal'istee sin dhabdaa hoolota mana keessaa baastee fi sibboo itti gaafatamta. Lubbuu tokkicha balleessuu jechuun dhagaa morma keetti dhagaa hoofcoo kan immoo dhagaa daakuu hidhattee garba qilillistuu keessa yoo lixxee salphataa dha kitaaba gubbaarratti. Kan akka hin taane uummannis kana baratee hawaasni kunis qooqa abbaan dubbatu sin dhageenye qooqa dubbatama ofiisaatis kan dhageenye. Kitaabni qulqulluun yoo dhagayin akkamitti beeku jenne qulqulluun Phaawulos yoo barsiisaan ergamin akkamitti beeku yoo hin dhageenye immoo maal jedhaniitu waamu kan dhagaan qooqa isaaniitiin dubbatan kaayyoon guddaa nama qooqa sana beeknee qooqicha sotoo waaqeffatiin dubbii fayyinaatiif kan ittiin oollu ta'uu qaba. Adda baafannee salisaanii jedhanii namni sobee ani raajadha jedhee waanuma hin taane dadadada jechaa oolee ofiifisa kan dhageenye namas kan hin dhageessine hooloticha akkamitti nyaadhaa. Akkamitti qarshii irraa guurradha akkamitti balleessa jechuudhaan alatti
faayidaa kan qabne beennee nuti immoo dhaloonni abbaan gaabbis tikseen tajaajiltoonnis baratanii hubatanii hoolota isaanii gaabbiidhaaf dhiyeessanii gaabbiidhaaf kan ga'an immoo fooniif dhiigaa waaqayyoof dhiyeessuu kan jedhu ergaa ittiin guduunfinu amiti barsiisa. Guddaa isin galateeffannaa sagalee jireenyaa isin dhageessisu ulfaadhaa isiniin jenna. Kabajamtootaaf jaalatamtoota hordoftoota miidiyaa Sooteriyaa qophii keenya qophii qooqaan wal qabsiisnee qooqaa afaan Amaaraatiinis dubbachaa akkuma ture manni kiristaanaa giiftii manni ishee waan hundumaan guutuu ta'edha jennee kaasnee jirra ganamas obboleessi keenya Diyaaqoon Saamu'eel qooqaa 4 yookaan 5 afaan Oromiffaatiin afaan Oromootiin afaan Amaaraatiin afaan Tigriffaatiin afaan Guraagiffaatiin afaan Walaayitifaatiin kana hundumaa keessatti garuu barachuun hin danda'ama. Waaqayyoodha kan namaa kennu nuti ofii keenya kan qabnu hin jiru. Waaqayyo kan nu kenne immoo kan ittiin akka tajaajiluudhaa fi hawaasa ittiin tajaajilleet hoolota ittiin gara goronnootti deebisneet mootummaa waaqayyootiin akka dhaaluudhaa fi kana gaafa jennu immoo namoonni tokko kana keessa darbanii dogoggoruudhaaf lissaanii jedhanii kan jiru. Lissaaniin sobaadha. Waan hin dandeenye, waan of hin dandeenye, waan hawaasni hin dandeenye baatanii sobanii ummaticha karaa ittiin nyaatan tooftaa ummata ittiin nyaatanidha kuni. Kanarraas of eeguu qabna kan jedhu obboleessi keenya Diyaaqoon Saamu'eel Shaalloon barataa yuunivarsiitii Qiddist Sillaasee waggaa 2ffaadha. Ogeessa neetworkiitiis karaa hundumaan albee qarameedha. Kanaaf nutis maal dhageenya akkamitti deemna abbaan gaabbii keenya maal gochuu qabu nutis maal gochuu qabna kan jedhu qooqni immoo maalinni kan kennameedha kan hunda keenyaati gaabbii kan ittiin gallu fayyinaadhaaf malee kanaa ol qooqni kan waaqeffatamus miti garuu gara waaqeffannaa ittiin waaqeffannutti akka waaqeffannaa keenya beeknu nu taasisa kan jedhu sana qabannee walii wajjin barannee dhaabbannee waldeeggaraa nutis barachaa kan hin beekne barsiisaa abbootii keenyattis maatii keenyattis daandii gaarii ta'e daandii jireenyatti nu fidu daandii tokkummaatti nu fidu agarsiisa. Akka jiran waaqayyo nu gargaaru isiniin jechaati kanarraa qabnu xumurreerra keessummaa keenya guddaa sagalateeffannaa ogeessota stuudiyoo keessatti gaatii qophiin kun akkasiin bira ga'uu duubaatiin hojii guddaa hojjetaniif galata guddaa qabna hangammaatti waaqan wajjin ta'eef galanni isaaf haa ta'u qulqulleettii dubree maadamiif galanni haa ta'u fannoottiin fayyiniif galanni haa ta'u hanga qophii biraatiin walitti deebinutti miidiyaa Sooteriyaa wajjin nagaatti isiniin jenna.